በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ ምዕመናንና ምዕመናት እስካሁን ድረስ በዚህ ታላቅ ቤተክርስቲያን ስናገለግል ቆይተናል። አሁን ደግሞ ግንቦት 23 ቀን በሳይዳ ሳሊተ ምሕረት ቅድስት ማርያም ደብረ ምጥማቅ ሁላችሁም ከቤት አስባችሁበት ተነስታችሁ ግንቦት 23 የሳሊተ ምሕረት ቅድስት ቤተክርስቲያን መጠን እንድናገለግላትና እንድናከብራት በዋዜማ ጀምረን ግንቦት 23 ቀን ደብረ ምጥማቅ በዓል ክብረ በዓል ሁላችንም መጠን እንድናከብረው ብለን ቤተክርስቲያን ታስተላልፋለች። ሊቃውንቱ ያስተላልፋሉ። ስምንት ማሪው ሁላችሁ ምዕመናንና ባልመጣችሁ እንድናከብረው የእግዚአብሔር ፈቃድ ይሁንልን። በተጨማሪ በአምስቱም አድባራት ያላችሁ የሰንበት ትምህርት ቤት መዘምራን እህቶቻችን፣ አገልጋዮች፣ አባቶቻችን፣ ወንድሞቻችን ዲያቆናቱን በበዓሉ ላይ ይገኛሉ። እንዲሁም ደግሞ የጉዞ ባስ በዳውራና ልየ የጉዞ ባስ ስለሚዘጋጅ በአራቱ ኮሚቴ የሰበካ ጉባኤ በየአድባራቱም እንዲሁ የሰበካ ጉባኤ ያሉት የአድባራቱ የጉዞ ኮሚቴ ስላለ ሁላችንም በዛ ቦታ ላይ በህብረት ነው የምናከብረው። እንግዲህ እግዚአብሔር ወዶ እግዚአብሔር ፈቅዶ የድንግል ማርያም ረድኤት በረከት ተሳክቶልን በዛ ቦታ ላይ ማክበር ለእኛ በረከት ነውና አመት በርቂ ለደብረ ምጥማቅ ሀመሰለታ ተብሎ አባቶቻችን 5 ቀናት ለወዳጆቿ እንኳንስ አይደለም ለክርስቲያኖች ሁሉ ቅድም እንደተነገረው አሕዛብ ለሆኑት እንኳን የተገለጸችበት ዕለት ስለሆነ እኛ ደግሞ እግዚአብሔር ብዙውን የተሰወረውን እንዲገልጽልን በተለይ ደግሞ በዛ አጥቢያ ያሉትን ምዕመናንን ለማበረታታት ወንድሞቻችን አባታችን ጀምሮ የሰንበት ትምህርት ቤት መዘምራኑን እንዲሁም በአካባቢው ያሉትን ምዕመናን ለማበረታት ለማጽናናት እንዲጠነክሩ ለማድረግ ሁላችንም በዛ ቦታ ላይ እንድንገኝ እንግዲህ የደብሩ አስተዳዳሪ፣ የደብሩ ሰበካ ጉባኤ፣ የደብሩ መዘምራን በበዓላችን ላይ ተገኝታችሁ በዓሉን አክብሩልን እንድትገኙ ያሉ ጥሪ እያስተላለፉ ስለሆነ ሁላችንም በዛ ቀን እንድንገኝ ሁላችንም እግዚአብሔር ይርዳን።